السلام عليكم ورحمة الله وبركاته. دنا የተወደዳችሁ የኢክራም ፋሚሊዎች ሰላም ብያለሁ። ሰላማችሁ በስቶ ይትራፈልኝ እና እንዴት ናችሁ? ሰላም ናችሁ? አለው አልহামዱሊላህ። እኔ ጋር ስራም ሁሉም ሰላም ነው። እናንተ ጋር እንዴት ነው? ተናፍቃችኋል ቤተሰቦቼ። እንዳያችሁት ነው ቪዲዮን እያየሁኝ ነበር ዛሬ ኤፍሬም በጣም አናዶኛል። እኔ በነገራችን ላይ ኤፍሬም ምን ሆኖ ነው ወንድሙ ላይ እንደዚህ ምጭቅ ነው? ኤፍሬም ምን ሆኖ ነው? ልክ አይደለም እየሰራ ያለው የሆነ የፈራበት ነገር ያለ ነው የሚመስለው። አብርሃም እንደታመመ በግልጽ ሁላችንም እያየ ነው ያለ ነው ነገር ነው አይደል እንዴ? አብርሃም በጣም እንደታመመ ህመሙ ምን እንደሆነ ባናውቅም አብርሃም ድሮ የምናውቀው አብርሃም አይደለም። በጣም ደንዝዟል፣ ፈዟል። ያቺምና ወደ እኔ ስትለው ወደ እሷ ይሄዳል፣ ያቺም ወደዚህ ስትለው ወደ እሷ ይሄዳል እና ያለበት ሁኔታ ጥሩ እንዳልሆነ በግልጽ አማርኛ በግልጽም እየታየ ነውና ኤፍሬም ደግሞ እያለ ያለው አይሄድም፣ ወደ ቤተሰብ እዛ እንዲሄድ አልፈልግም፣ እንዳይሄድ የምፈልግበት የራሴ ምክንያት አለ። ይሄ ማለት ምን ማለት ነው? ወደዛ እንዳይሄድ የፈለገበት ምክንያት እኮ እየፈራ ነገር አለ ማለት ነው። እዛ ከሄደ ይድናል፣ እዛ ከሄደ እኔ ጋር ያለው ሚስጥር ይታወቅብኛል ብሎ የፈራ ነው ያለው። ቪዲዮ ላይ መጀመሪያ ላይ መግቢያ ላይ እንዳስቀመጥኩላችሁ ሰምታችሁታል። እስኪ በድጋሚ እዚህ ላይ እንስማው እስኪ የሚለው እዛ እንዲሄድ መታመሙን አለመታመሙን ለሩታ ነው የሚለው። እኔም አንቺም እናውቃለን። ህዝብ ራሱ እኮ ለህዝብ እንኳን የሚታያል እንደመታመሙ። መታመም ማለት በቃ ታሞ የሰው ልጅ አልጋ ላይ መውደቅ ነው አይደለም? ፈዟል ልጁ። መፍዘዙ ለምን አልታያቸውም? ወይስ መፍዘዙ ነው ለነሱ ጠቀሜታ ያለው? አልገባኝም። አይን አዳም ተዘጋና ነገር ይናችን ያቀርላል አይደል? በቃ ይሄ ደግሞ ያውቁ ነው ይሄ ነገር አለመታመሙ እኔና አንቺ እናውቃለን አይደለ ወይ አላት። እስኪ ልመልሰው ነገር ነበር ብዙ ነገር አውርተን ነበር። አልገባኝም ለምን ፈተሽላችሁ አብራን ኦኬ ወይ እሱ ያው ዲፋ ብዙ ነገር ተፈጠረ ምናምን እኔ እንጂ ለማስቀረት ሞክሬ ነበር። ግን በቃ ሲተዋቸውና ሆኖ ነገር ነው ያለው። አይ ተዋቸው አይደል? ለመቶ እኮ የቢላ ጋር እንኳን መስከፈላቸው አይደል? አመስከፈ ልጁ ተዘጋው ምን የሚያመጡት ነገር የለም። ሲቀጥል ደግሞ አብርሃም በዚህ ሰዓት እኛ ጋር መሆን ያለበት ነገር ነው። ተነግረን ጨርሰናል። ተብሽራ አውርተን የጨረስነው ጉዳይ ነው። አሁን ወታደራ ቢሄዱስ ምን አስፈለገ? ቡታጀራ እኮ ቤተሰቡ ጋር ነው የሚሄደው፣ እናት አባቱ ጋር ነው የሚሄደው። እናት አባቱ ጋር መሄዱ ለምን ኤፍሬምን በዚህ ልክ አስከፋው ነው የኔ ሊገባኝ ያልቻለ ነገር። ለምን ኤፍሬምን ሊያስከፋ ቻለ? ሩታ ግን መሄድ ነበረባት እንደኔ። ምክንያቱም ከማንም በላይ አብርሽን ትረዳዋለች ብዬ አስባለሁ። ከማንም ከቤተሰብም ጋር ጥሩ ቀረቤታ ስለነበራት ስላላትም አያችሁ ቪዲዮ እየሰራው ሰዎች ይደውላሉ። ሃሎ ባባ ዋህድ ሻይ ኦኬ። እና ቪዲዮውን አላቋርጠውም ስራ ታዘዝኩኝ በዚሁ ማለት ነው። እንግዲህ እኛ የምንቀመጥ እንደዚህ ነው ያሰራ እንደዚህ ምክንያት ማለት ነው። ነገሮች እኛ ላይ ማይሆነው ነገር እየታሰበና ነገሮች በጣም እኛ ላይ እየዞሩ መጡ ገባ። ከዛም ደግሞ ባስቀረው ሌላ መጥፎ ነገር ነው የታሰበብን። እኛ ባላጠፋው ታሰበ ከፈለገ እስከዛሬ እኮ አሰቡ አይደል? እሱ ልክ ነው። ግን ደግሞ አንዳንዴ እኛን እስከዛሬ አሰቡ አይደል? እኛ ላይ ብዙ ነገር እኛ ላይ ነው ነገሩ እየታሰበ ያለው። እንደዚህ ስትለው ሩታ እስከዛሬ አሰቡ አይደለ ወይ? እንዲታሰብ እያደረጉ ያሉት ራሱ እኮ እነሱ ናቸው። እነሱ ላይ ምንም አይነት መጥፎ ነገር እንዳይታሰብ ከጎኑ ሆኖ ከሁሉም ጋር አንድ ሆኖ እንደ ቤተሰብ እሱም እንደ ወንድም መጀመሪያ ለደህንነቱ አብርሃም ይሄ አልነበረም ድሮ የነበረው እንደዚህ አልነበረም። አብርሃም እንደዚህ ነበር የሚለውን በደንብ ስለሚያውቅ ወደ ማንነቱ እንዲመለስ በፊት ለፊት ቢታገል ማንም ኤፍሬም ይሄን አደረገ ብሎ እሱ ላይ ፊት የሚቀይር ሰው የለም አይደል እንዴ? ነገር ግን እሱ የሆነ ነገር አድርጓል ተብሎ እንትን እንዲባል እንዲጠረጠር ራሱ እያደረገ ያለው ኤፍሬም ራሱ ነው። እንዳናምነው ያደረገው ራሱ ነው። ለምን በዚህ ልክ ወንድሙ ላይ መጨከን አስፈልገ? ታሞ ፈዞ እያየ አልታመመም ብሎ የሚከራከረው ነገር ደግሞ እኛን
አልሰጠንም። ኤፍሬም እንደ ድሮ እንድናምን ነው አልቻልንም። እና ሚስጥሩ ደግሞ በቅርቡ ይጋለጣል። ያለው ነገር በቅርቡ እናያለን ብለን ተስፋ እናደርጋለን። ረጅም ቪዲዮ ልሰራ ነበር ያሰብኩት እና ምላችኋለሁኝ። ሰዎች የደውሉ አቋርጠውኛል። ድጋሜ ሌላ ቪዲዮ ለመስራት እሞክራለሁኝ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ የነ ኤፍሬም የነ ሩታ መጨረሻ የአብርሃምንም መጨረሻ የሄርሜላንም መጨረሻ አብረን የምናየው ይሆናል። አበረታቱኝ። እኔንም ሰብስክራይብ ላይክ እያደረጋችሁ ሼር እያደረጋችሁ ቤቴን እንድትከታተሉ እላችኋለሁኝ። በሌላ ቪዲዮ እስክንገናኝ ባይ። ከእናትም ከአባትም ጋር ነው ጭራሽ የሚያቆራርጡ። ከእኔንስ ነገር አስበዋል። ታላቁ ከቡዜና ከዴቭ ጋር ብቻ አይደለም። አሁን የኛ ጭቅጭቅ ከቡዜ ጋር ከዴቭ ጋር ከሄርሜላ ምናምን ሊሆን ይችላል አይደለ? ከናብዬም ጋር ነው የሚቆራርጡን። መለኝ እግዚአብሔር ምንም እየተረዳችሁ ነው ያለው። እናንተ ምንም ሩታም ሆንሽ ይሁን እየተረዳችሁ ነው ያለው። በቃ እኔ እናንተ በቃ ታይ በቃ ሩታይ በቃ ይወርሽ እና አንቺ ማቲጂ አንተ እንደዛ አይደለም። አመሰግናለሁ። ስለሆነልሽ ከናብዬ ጋር ጭራሽ ያቆራርጡን። ከነሱ ጋር በስነ ስርዓት እናወራለን፣ ከጋሽ ጋር እናወራለን። ያቆራርጡን ያ ነገር ነው የምትፈልገው? ተነስና አናግረኝ። ኢትስ ኦኬ ኖርማል ነው። እኔ እረዳለሁ። የምሬ ነው ማለት እረዳለሁ ያንተን ሀሳብ። ለኛ እየለፋ ያለው ነገር ይሁን እንደዚህ ሳደርግ ያንተን ልፋት ገደል የከተትኩብህ አይነት ስሜት እየከተትሽ ነው። ምክንያቱም መሄድ የለበትም ቡታጀራ እንዴ። እነዚህ ልጆች ከሄርሜላ ጋር ነው እንዲሆን ፍላጎታቸው። ቡዜ እኮ ከአንድም ከሁለትም አየዋት አይደል እንዴ? ስለዚህ ፍላጎቷ ከሄርሜላ ጋር እንዲሆን ነው። ባለፈው ትያየው ነበር አንቺን መጥራት ለቀው ሄርሜላ ነው የጠሩት። ስለዚህ እነዚህ ልጆች ፍላጎታቸው ከሄርሜላ ጋር ማድረግ ነው። እዩ እኛ ደግሞ ቀድመን መንቃት አለብን። ሰማኝ እነሱን የምናስረዳው እንደገና ደግሞ አንተን ለማስረዳት ሌላ ኢነርጂ እና ባክል ሌላ አንድ አጠገባችን ያለው ምክንያቱም አብርሃም ነው ግዴታ እዚህ መምጣት አለበት። ገብቷል? ቤት ነው መሆን ያለበት። ስለዚህ በቃ አመሰግናለሁ። አይ አብርሃም ልጅ እንደሱ አይደለም። ወይ ይፎ ዴቪስ ሰላም ሩታ ውስጥ ናት። ሩታ አይ ተረጋግቻለሁ። የምትወጣ እኮ ልክ አይደለም። እስቲ ቁጭ አይ ልቀመጥ ምናምን ነገር ያለ የምትወጣ ሩታ ችግር አለ። ችግር ኑሮ ሳይሆን ያው ሩታ ያው ሁሉ ነገር ተነጋግረን ያው ሁሉ ነገር ተባብለን እንዴት በአንዴ እንደዚህ ሀሳብሽን ትቀይሪያለሽ? እንዴት ማለት ስልሽ እና አንቺ ብዙ ነገር ተነጋግረን ነበር አይደል? ብዙ ነገር አውርተን ነበር። አልገባኝም። ለምን ፈቀድሽላችሁ አብረን እንሂድ? ኦኬ ወይ እሱ ያው እንግዲህ ይፋ ብዙ ነገር ተፈጠረ ምናምን እኔ ሄጄ ለማስቀረት ሞክሬ ነበር፣ ግን በቃ ሲተዋቸውና የሚሆነውን ነገር እናያለን። አይ ተዋቸው አይደል? ለመቶ እኮ ሄርሜላ ጋርም እኮ 5 ቀን ተሆናቸው አይደል? 5 ቀን እኮ ልጁ ትተረው ምን የሚያመጡት ነገር የለም። ሲቀጥል ደግሞ አብርሃም በዚህ ሰዓት እኛ ጋር ነው መሆን ያለበት ብለን እና ተነጋግረን ጨርሰናል። ኦፊሻል አውርተን የጨረስነው ጉዳይ ነው እና አሁን ቡታጀራ ቢሄዱስ ምን አስፈለገ? ይፋ እንደዛ አይደለም። አልተረዳህም? ይኸውልህ አሁን እዛ መሄድ ያለበት ምክንያት ማለት ነው ነገሮችን እኛ ላይ ማይሆን ነገር እየታሰበና ነገሮች በጣም እኛ ላይ እየዞሩ መጡ። ገባ? ከዛም ደግሞ ባስቀረው ሌላ መጥፎ ነገር ነው የሚታሰብብን። እኛ ባላጠፋው ነው ባልዋልንበት ታሰብ ከፈለገ እስከዛሬ እኮ አሰቡ አይደል እንዴ? እሱ ልክ ነው እኮ፣ ግን ደግሞ አንዳንዴ እኛንም እንዴት ነው ንጸታችንን ማሳየት አለብን ብዬ አስባለሁኝ። እዛ ከሄደ በኋላ ነገሮችን አይቶ ማረጋገጥ የሚችሉ ይመስለኛል። እኛ ምንም ነገር እንዳላደረግን የራሱ ፍላጎት እንደሆነ መረዳት የሚችሉ ይመስለኛል። ሩታዬ በጣም በዛ ላይ ደግሞ ነጋሽ ጋር ስለሆነ ኖርማል ነው። ነጋሽ ጋር መሆኑን ነገር አይደለም ሩታ፣ በጣም ስህተት እየሰራሽ ነው። ምክንያቱም ተነጋግረናል። ሁለተኛ ነገር ደግሞ ይሄ ልጅ ምንም አልሆነም፣ ታውቂያለሽ፣ ምንም ነገር እንዳልሆነ እንዳልታመመ ምናምን ነገር እናንቺ እናውቃለን አይደል? በቃ ይሄ ደግሞ እያወቅሽ ደግሞ ይሄ ነገር ማድረግ አለብሽ። ይውጣላችሁ ተብሎ ነው ገብቷል። አሁን እነሱ አልገባ ነገር ስለ 5 ቀን በሙሉ እንትን ብሎ ካልተሻለው ይሻለዋል እንደዚህ ይሆናል ምናምን ብለው ወሰዱት አይደለ? ይሄው ያው ራሱ ሆኖ መጣ አይደለ? ምንም የተለየ ነገር አልተፈጠረም። አሁንም እዛ ይሄድና ያለውን ነገር እስኪ ከአይምሯቸው እነሱም በቃ ሩታ የሆነ ነገር የሚሉትም አንዴ ከአይምሯቸው ይውጣላቸው በሚል ነው ገብቷል። እኔ እዛ እንዲሄድ አልፈልግም። እየሰማኸኝ ነው?
እዛ እንዴት አልፈልግም። የራሴ የሆነ ምክንያት አለኝ እዛ እንዴት ማልፈልግበት። ሩታ ደግሞ ሁሉ ነገር ደግሞ ታውቂያለሽ። በቃ ትክክል ነው እኮ። ስለዚህ ሁሉ ነገር ደግሞ እያወቅሽ እንዲሄድ መፍቀድሽ በጣም ነው የተሳሳትሽው። ስለዚህ አሁንም ቢሆን ጊዜው አልረፈደም። ቡታጀራ ሄደን እና አንቺ ሄደን ልጁን መመለስ አለብን። ኖ ኢፋ እንደዛ መሆን የለበትም። በቃ ሄዷል። የሚሆነውን ነገር ሄዷል አይደለም ሩታ። በእርግጥ ልክ ነው ኢፋ። የነሱ ሐሳብ ባቴጂ ምን ሄጂ ማምጣቱ አይቀርም ከነሱ ጋር ነው ኢፋ። የነሱ ሐሳብ እኮ አይ ነው ገብቶኛል። ያንተ ስጋት ያንተ ሐሳብ ምን እንደሆነ ገብቶኛል። እዛች ጋር ከኔ እየነጠሉ ከልጄ እየነጠሉ ከቤት እያስወጡ እዛ 5 ቀን በሙሉ ከኤርሜላ ጋር እንዲዝናኑ መፍቀዳቸው ልክ እንዳልሆነ ታውቃለህ። እኔም አውቃለሁ። የነሱ ሐሳብ ምን እንደሆነ በደንብ ግልጽ ነው። እሱ እንደሆነ ስጋት እኔም እረዳለሁኝ። ግን ደግሞ በቃ ይሄድና ይዩት ሁሉንም ነገር ሐሳባቸው ሌላ ቢሆንም ይዩት ይባል ነገር የለም። በቃ ደህና እንደሆነም አይተዋል። 5 ቀን በሙሉ አብረው ነበሩ። ምንም እንዳልሆነ አይተዋል። እናሳክማለን ያሉበት ቦታ የፈለጉት ቦታ ብቻ ይዘውት ሄደዋል። ልጁ ጤነኛ እንደሆነ ሊናቸው ልቦናቸው ጠንቅቆ ያውቃል። እንዴት እንደማስረዳሽ አላውቅም ሩታዬ። በዚህ ሰዓት አብርሃም በዚህ ሰዓት ማነው እየሰማኝ ነው። በዚህ ሰዓት አብርሃም ከሩታ መነጠል የለበትም እኮ የተለየ ነገር ከሩታ ጋር መሆን ያለበት። ለምን 5 ቀን 1 ቀን በቃ ማደር የለበትም። ይሄ ልጅ ከሩታ ከሄርሜላ ጋር የፈለገው ነገር አድርገውት መጣረቅ። ስለዚህ አሁን ለራሱ ነው ሞት ያለባቸው። እንዴ ሩታ መርጫለሁ አለ፣ ልጄን መርጫለሁ አለ። ስለዚህ ምን ያድርግ እኮ እሱ እኮ እንትን ባይልም እነሱ እየወሰወሱ እንደዚህ አይነት ነገር ውስጥ እንዲገባ እያደረጉትም ምንም ያልሆነ ልጅ የሆነ ስሜት የሆነ